ብዙ ሰዎች ካሪክ እንዴት ፔፕን አውትስማርት እንዳደረገው የገባቸው አይመስለኝም። ቪዲዮ ከፖስተት ትንሽ ስለቆየው ኮፒ ሊንክ እና ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉት። ካስተዋላችሁ ሲቲዎች ለጎል በጣም ዴስፕሬት እየሆኑ ሲመጡ በፍጹም አይላይን ፕሬስ እና ስትራክቸር እየተጫወቱ ነበር። አንድ ዩናይትድን ከማስቸገር ባለፈ ኳስ ቢጥሉ እንኳን በፍጥነትና በብዛት ካውንተር ፕሬስ አድርገው ኳሷን ለማስመለስ ይመቻቸዋል። ሁሉም አጨዋወት ዳውን ሳይድ ወይም የጎንዮሽ ጉዳት አለውና የዚህን ደግሞ ዩናይትዶች በደንብ ኤክስፕሎይት አድርጎታል። ቁም ነገሩ ግን ጋይስ ሲቲዎች እንዲህ አግሬሲቭሊ ሲጫወቱ ከጀርባ የሚለቁትን ስፔስ በእንደነ ብራያን ኤምቤሞ ባሉ ራነሮች መቅጣት ነው። ነገር ግን ይህን መሬት ላይ ለማውረድ ባለሜዳዎቹ እንደ ዩኒት አንድ ላይ ላቅ ባለ ኮኦርዲኔሽን፣ ኢንዲቪጁዋሊ ደግሞ ከፍ ባለ ብሪሊያንስ ሰርተዋል። እቺን ክሊፕ ደግሞ እንደ ምሳሌና እንደ ማስረጃነት እንመርምራት። ተመልከቱ። የዩናይትድ ቢልድ አፕ ስትራክቸር የሲቲን ማን ቱ ማን ፕሬስ ወደፊት ስቦ በፊት መስመሩና በመሃል መስመሩ ድሮፕ በሚያደርጉ ተጫዋቾች የሚያዝና የሚጠቃ ስፔስ ፈጥሯል። ማጉዌር ለካሜሮናዊውም ሲጠልለት የሚፈጠረው ያ ነው። ኦፍ ኮርስ እዚች ጋር ተከላካዩ ማክሳሌን ጃምፕ አድርጎ ጫና ማሳደር ይችል ነበር። ሮሪም በቅርብ ርቀት ስላለ ነገሩን ማስተካከል ይችል ነበር። ልብ ብላችሁ ካያችሁ ግን ሲቲዎች እዚህ ጋር ትልቅ አደጋ ላይ ናል። ሮሪ የዲያሎን ራን ትራክ ላርግ ወይስ አላርግ የሚለው ዳይላማ ውስጥ ገብቶ መሃል ላይ ቆመ። ማክስ ደግሞ ማድረግ ያለበትን በልምድ ሳቢያ መከወን ተስኖታል። ቪዚብሊ የዲያሎን ራን ትራክ የሚያደርገው ነገሩ ለማንቾች አይዲያሊ ቢሄድ ፎል ሰርቶ ካልሆነ በስተቀር እንዲሁም ፈጣኑ አይቮሪ ኮስታዊ ሞመንተሙን ኦሬዲ ሰርቷል። ዳሎትም ጠርዙ ላይ እንደምታዩት ፍሪማን እዚች ጋር ግሩም ኮምቦ በፈርናንዴዝ እና በኤምቤሞ አሁን ሲቲዎች ሞር ተጋልጧል። ግን ያው ዳሎት ስለሆነ ራኑ ሚስታይም አድርጎ የሲቲ ኦፍሳይድ ትራፕ ላይ ይያዛል። ሐሳቤ እሱን ማሳየት ሳይሆን እንዳልኳችሁ ዩናይትዶች እንዴት የሲቲን ፕሬስ ለራሳቸው አድቫንቴጅ መጠቀም እንደሚችሉ ነው። መሬት ላይ የወረደ ነገር ከሌላ የጨዋታው ሞመንቶች ባሻገር ፓርሻሊ በጎሏ ታዝበናል። ለማንኛውም ግን የማንቼ ቤተሰቦች ለካሪኩ ሰራዊት የምሽቱ እንቅስቃሴ ከ10 ስንት ሰጣችሁት? ሐሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ይመቻችሁ።